ሰላም ፋይናንስ እና ኢኮኖሚክ ላይንስ ተከታታዮች ፕሮግራማችን ከመጀመራችሁ በፊት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዛሬ ዝግጅታችን ስናልፍ የመንግስት የሀገር በቀል ኢኮኖሚ ፕሮግራም ላይ ያተኮረውን ይሆናል። የመንግስት የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም ወይም ሆም ግሮውን ኢኮኖሚክ ሪፎርም ፕሮግራም ኢትዮጵያ ባለፉት ዓመታት ተከትሎ የነበረውን በመንግስት የሚመራ ወይም ስቴት ሊድ የኢኮኖሚ ሞዴል ወደ ዘላቂ የግል ዘርፍ መር እና ወደ ውድድር ያደላ የኢኮኖሚ ስርዓት ለመቀየር የተቀረጸ ስትራቴጂ ነው። የዚህ ፕሮግራም ማሻሻያ ዋና ዓላማ ኢኮኖሚን ከሚገጥሙት መዋቅራዊ ችግሮች ወይም እንደ የውጭ ምንዛሬ እጥረት፣ ከፍተኛ የዋጋ ንረት እና የኢንቨስትመንት መዳከም እንዲለቀቅ ማድረግ ነው። ፕሮግራሙ በዋናነት በአራት ዋና ምሰሶዎች ላይ የተገነባ ነው። አንደኛ፣ የማይክሮ ኢኮኖሚ መረጋጋት ላይ ያጠነጥናል። የማይክሮ ኢኮኖሚ መረጋጋት ስንል የዋጋ ንረትን መቆጣጠር ላይ፣ የገንዘብ አቅርቦት መቆጣጠር እና የፊስካል ፖሊሲ ማጣበቅ የዋጋ ግሽበትን ወደ ተረጋጋ ደረጃ እንዲመጣ ያደርጋል። በማይክሮ ኢኮኖሚ መረጋጋት ላይ ያጠነጠነው የውጭ ምንዛሬ እንዲተዳደር ያደርጋል። የውጭ ምንዛሬ ተመን ላይ የሚታዩ ክፍተቶችን በማጥበብ እና የውጭ ምንዛሬ ግኝቶችን ማለትም በውጭ ንግድ፣ በቱሪዝም እና በውጭ ቀጥተኛ ኢንቨስትመንት ወይም ዳይሬክት ፎሬን ኢንቨስትመንት ላይ እንዲያድግ ያደርጋል። ሌላኛ የዕዳ አስተዳደርን እንዲጣበቅ ያደርጋል። የሀገሪቱን የውጭ ዕዳ ጫና ለመቀነስ እና ዘላቂ የፋይናንስ ምንጭ ለመፍጠር የሚደረግ ጥረት በዚህ የዕዳ አስተዳደሩን እንዲጣበቅ የሚያደርግ ነው። ሁለተኛ፣ መዋቅራዊ ማሻሻያዎችን ወይም ስትራክቸራል ሪፎርም ላይ ትኩረት ያደርጋል። መዋቅራዊ ማሻሻያዎች የግል ዘርፍ እንዲሳተፉ ማድረግ ማለትም ቀደም ሲል በመንግስት ብቻ በቁጥጥር ስር የነበረው እንደ ቴሌኮም፣ አቪዬሽን፣ የሎጂስቲክ እና የፋይናንስ ዘርፎችን ለግል ባለሀብቶች ወይም የሀገር በቀል እና የውጭ ባለሀብቶች ክፍት ወይም ከነሱ ጋር አብረው እንዲሰሩ ማድረግ። ስትራክቸራል ሪፎርም ላይ የካፒታል ገበያውንም ያካትታል። ኢትዮጵያ የካፒታል ገበያ እንዲኖራት በማድረግ የኢንቨስትመንት እንዲስፋፋ እና የገንዘብ ዝውውር ግልጽ እንዲሆን ይሰራል። መዋቅራዊ ማሻሻያዎች የመንግስት የልማት ድርጅቶች ውጤታማ ያልሆነ የመንግስት ድርጅቶችን ወደ ግል እንዲዞሩ ያደርጋል ወይም በጋራ አክሲዮን ከመንግስት ጋር እንዲተባበሩ ያደርጋል። ሶስተኛ፣ የዘርፈ ብዙ ማሻሻያዎች ላይ ትኩረት ያደርጋል። ማለትም ሴክተራል ሪፎርም ላይ የዘርፈ ብዙ ወይም ሴክተራል ሪፎርም አንደኛ በዋናነት የምናየው ግብርና ላይ ነው። ምርታማነት ለማሳደግ ዘመናዊ የግብርና ግብዓቶችን ማለትም ማዳበሪያ፣ የተሻለ ዘር፣ ሜካናይዜሽን እንዲቀርብ ያደርጋል። ሌላኛ ሴክተራል ሪፎርም ማኒፋክቸሪንግ ላይ ይሰራል። በውጭ ንግድ ላይ ያተኮረ የኢንዱስትሪ ልማት እንዲበረታታና የጥሬ ዕቃ አቅርቦትን ችግሮችን እንዲቀረፍ ማድረግ ላይ ይሰራል። ሴክተራል ሪፎርም ሌላኛ ነገሮች ቱሪዝም እና ማዕድን ላይ እነሱ ነገሮችን በስፋት በውጥንነት እንዲሰራ ያደርጋል። የሀገሪቱን የቱሪዝም አቅምና የማዕድን ሀብት በዘመናዊ መንገድ እንዲጠቀም ወይም የውጭ ምንዛሬ ገቢን እንዲያድግ የሚደረግበት መንገዶችን እንዲስፋፋ የሚያደርግ
ማክሮ ኢኮኖሚ ማሻሻያዎች ላይ የሚታዩ ናቸው። ሌላኛ ተቋማዊ ማሻሻያዎችን ወይም ኢንስቲቱሽናል ሪፎርም ላይ ትኩረት ያደርጋል። ኢንስቲቱሽናል ሪፎርም ላይ አንደኛ ላይ የተጠቀሰው የታክሲ አስተዳደሩን የተሳለጠ እንዲሆን የሚያደርግበትን የገቢ ግብር ማሰባሰብን ዲጂታላይዝ እንዲደረግ እና ግልጸኝነት እንዲፈጠር የመንግስት ገቢ እንዲያድግ የሚደረጉ ነገሮች ላይ ትኩረት ያደርጋል። ሌላኛ የህግ ማዕቀፍ ለንግድ ስራ ምቹ የሆነ ሁኔታን ለመፍጠር ህጎችን እና ደንቦችን እንዲዘምን ማድረግ ነው። በመጨረሻም የፕሮግራሙ ዋና ግብ ተብሎ የተቀመጠው በአጠቃላይ ይህ ማሻሻያ ኢትዮጵያን ከመንግስት መር ወደ ግል ዘርፍ መር የኢኮኖሚ ስርዓት በማሸጋገር የኢኮኖሚ ተወዳዳሪነትን ማሳደግ፣ የስራ ዕድልን እንዲፈጠር ማድረግ፣ ዘላቂ የኢኮኖሚ እድገት እንዲሳለጥ የሚደረግ ጥረቶች ናቸው። ሌላኛ ዋና ግቡ ለጥናቱ እንዲጠቅሙት ይህ ማሻሻያ በስፋት የሚተነተነው እንደ የገንዘብ ሚኒስቴር ያሉ ተቋማት ኦፊሴላዊ ሰነዶችን ውስጥ ያሉ የሆም ግሮን ኢኮኖሚክ ሪፎርሞችን በዝርዝር ሰነድ እንዲመለከቱ ያደርጋል።